በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት ቀሲስ ወንዶሰን የዳላስ ቴክሳስ ደብረ ገነት መድኃኔ ዓለም ወቅድስት ድንግል ማርያም ቤተክርስቲያን መስራችና ዋና አስተዳዳሪ፣ ክቡር አባታችን መጋቤ ወንጌል ቀሲስ መንበሩ በቅዳሴው በጾም ዜማ ከእግዚአብሔር ሲያገናኙን የነበሩ ታላቁ የዚህ ቤተክርስቲያናችን አገልጋይ ክቡር ሊቀ ጠበብት ፍቅረ ማርያም በትህትና በፍቅር ደስ በሚል ፈገግታ እግዚአብሔርን የሚያገለግሉ የእግዚአብሔር ወኪል ናቸው። ዲያቆናት በጣም ደስ በሚል ሁኔታ የነገዋን ቤተክርስቲያንን ተረካቢ ሆናችሁ ለአገልግሎት ታጥቃችሁ በጠዋት የተሰለፋችሁ ሰንበት ተማሪዎች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ለዚህ ዕለት ስላደረሰን የተመሰገነ ይሁን። ዘወረደ ብለን ጀመር፣ ቅድስት ብለን ቀጠል፣ ከዛስ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኤል፣ ኒቆዲሞስ ስንተኛ ሳምንት? ሰባተኛ ሳምንት ላይ እንገኛለን። በእነዚህ ሁሉ በሰባቱ ሳምንታት ውስጥ የአምላካችን የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ነው ለዓለም እየተሰበከ ያለው። የኢየሱስ ክርስቶስ ትምህርቶች ናቸው እየተመሰጠሩ እየተረጎሙ ያሉት። ከዚህ ቤተክርስቲያናችን በአጽዋማቷ ውስጥ ሳምንታቱ ሁሉ ክርስቶስ ባስተማራቸው ትምህርቶች ላይ ተመስርታ በመጽሐፍ ቅዱስ ላይ ተመስርታ ነው ስርዓቷን ይዛ አገልግሎቱን እያከናወነች ያለችው። ስለዚህ ዛሬ ሰባተኛ ሳምንት ኒቆዲሞስ ነው። ቅድም በወንጌሉ ካህኑ በመሃል ቅዳሴው ላይ ሲያነቡት የሰማነውን እያየን አብረን ድጋሚ እያነበብን የዕለቱን መልእክት እንሰማለን። እግዚአብሔር አምላካችን ይግለጽልን። እግዚአብሔር አምላካችን የሚበጀንንና የሚጠቅመንን ይንገረን። በዚህ ብቻ በአካል አይደለም፣ በሌላው ዓለም በር ተዘግቶባችሁ በሕመም ሆናችሁ መምጣት አቅቷችሁ ደግሞ በቤተ ክርስቲያኑ የዩቲዩብ ገጽ፣ በቲክቶክ፣ በፌስቡክ የምትከታተሉ ወገኖችም በያላችሁበት እኛ የሸተትነውን ዕጣን እንድታሸቱ፣ እኛ በተገኘነው መቅደስ እንድትገኙ፣ ኦንላይን መማር ቢቻልም ኦንላይን ደግሞ መቁረብ አይቻልም። ስለዚህ ቤተክርስቲያን አካላዊ ናትና ወደ አካላዊነት እንድትመጡ። መስቀል ብቻውን መስቀል አልሆነም። ከላይ ወደ ታች አለ፣ ወደ ጎንም አለ። የጎኑን ስታነሱት ዘንግ ይሆናል። ሙሉ የሚሆነው ወደ ጎንም ነው። ከእግዚአብሔር ጋር ብቻ አገናኛለሁ የትማገኘዋለሁ ሳይሆን ወደ ጎን ደግሞ ከወንድሞች ጋር በመገናኘት ቅዱስ ዳዊት ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ እንዳለው ብዙ ሰዎች ና እንሂድ እንዳሉት ነው። እንግዲህ እንሂድ ባሉኝ ጊዜ ማለት አንድ ሰው አይደለም ያለው። ያም አትሄድም እንዴ ያም ሲጋብዘው በብዙ ግብዣ ከግብዣዎች ሁሉ ቤተ መንግስት ውስጥ ቁጭ ብሎ የላመ የወርቅ ዙፋን ላይ ቁጭ ብሎ በመኳንንቶች ተከቦ የወርቅ ዙፋን ላይ ተቀምጦ በፊርማዬ ሾማለሁ፣ እሽራለሁ፣ እገላለሁ፣ አድናለሁ ከሚልበት የንግስና ስልጣን ይልቅ ደስተኛ የሆነው ለአምልኮት፣ ለስግደት፣ ለጸሎት፣ ለዝማሬ ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ነው ይላል። የሰው ልጅ ደስታው እሱ ስለሆነ እናንተ ድሉን አግኝታችሁ መጥታችኋል። ድሉን ሳታገኙ ደግሞ ወይም ከአቅም በላይ በሆነ ችግር፣ በጤና እክል፣ በኑሮ በተለያየ ምክንያት ደግሞ ቤተክርስቲያን ባለመኖሩ ምክንያት እንዲህ ያልተሰበሰባችሁትን
ከካህናቱ ከእግዚአብሔር አይኖች ጋር ያልተገናኛችሁን ደግሞ እንድትገናኙ እግዚአብሔር ዕድል ይስጣችሁ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል ሰው ነበረ ይላል። ከምን ወገን? ከፈሪሳውያን። እነዛ ከሚመጻደቁ ብርሌውን ውስጡን ሳያጥቡ ላዩን ከሚያጥቡ የተለሰኑ መቃብሮች ላያቸው አምሮ ውስጣቸው እንደሚከረፋው ሁሉ እነዚህ ፈሪሳውያን ግብዞች ናቸው። ከሳምንት 2 ቀን ማክሰኞና ሐሙስ እንጾማለን የሚሉ፣ ከጤና አዳም አንጓ ሳይቀር አስራት እናወጣለን የሚሉ፣ በስራቸው የሚያደርጉት ነገር እውነት ቢሆንም ነገር ግን እግዚአብሔር ሆይ የኛ ዕዳ አለብህ ለአንተ ያለነ እኛ ነን ብለው መለኪያቸውን ቃሉን ሳይሆን የደከመውን ሰው አድርገው እንደዛ ፈሪሳው እንደዛ ቀራጭ ስላላደረከኝ አመሰግንሃለሁ ሉቃስ 18 ላይ እንደዛ ቀራጭ ኃጢአተኛ ስላላደረከኝ አመሰግንሃለሁ ብለው የሚመጻደቁ ናቸው። ሳይነገርላቸው የሚናገሩ እግዚአብሔርን እያዩ ሳይሆን መንፈሳዊ ክብረትን የሚፈልጉት ሰው እያዩ ሰው እያያቸው በመስራት ውስጥ የሆኑ ተመጻዳቂዎች ናቸው እና አስቸጋሪዎችም ናቸው፣ ከሳሾች ናቸው። ሲያዝሏቸው ይነክሳሉ፣ ሲያወርዷቸው ደግሞ ያለቅሳሉ። ለምንም የማይመቹ ግራ የተጋቡ ፈሪሳውያን ናቸው እና እነዚህ ከፈሪሳውያን ወገን ከሚመጻደቁት ወገን የሆነ የአይሁድ አለቃ ኒቆዲሞስ ከነዚህ ከግብዞች ወገን ነው፣ ከፈሪሳውያን ወገን ነው። ግን የአይሁድ አለቃ ነው። እንደገና አለቃ ነው የሰውዬ። ከፈሪሳውያን ከሚመጻደቁት ወገን ልብሳቸውን ሕጉን የእግዚአብሔርን ሕግ ልብሳቸው ላይ ጭምር 10ቱን ትእዛዛት ጽፈው አይደለም በልባችን ከልባችን አልፎ ልብሳችን ላይ ፈሷል ብለው እያስነበቡ የሚሄዱ ናቸው እና ሕግና ጨዋነት ብቻ ያጎበጣቸው ለፍቅር ቦታም ትርጉምም የማይሰጡ ከነዚህ ወገኖች ነው። በዛ ላይ ይላል አለቃቸው ነው ይላል። የአይሁድ አለቃ ነው። አለቃ ብቻ ሳይሆን ባለሀብት ነው። ስሙም ኒቆዲሞስ ይባላል። ከዛ ይህ ሰው ምን አደረገ? በሌሊት ወደ ኢየሱስ ክርስቶስ መጣ ይላል። ምክንያቱም ሀብት የሰውን ልጅ አያሳርፈው፣ ዝና ለሰው ልጅ ሰላም አይሰጠው፣ ገንዘብ ብቻውን ለሰው ልጅ ሰላም አይሰጠው። ገንዘብ ቤት ይገዛል እንጂ ቤተሰብ አይገዛም። ቀለበት ይገዛል እንጂ ፍቅር አይገዛም። አልጋ ይገዛል እንጂ እንቅልፍ አይገዛም። ምግብ ይገዛል እንጂ የመብላት ፍላጎት አይገዛም። ገንዘብ የሚገዛውን ብቻ ነው። ያለ አቅሙ ልናስጨንቀው አይገባም። ኒቆዲሞስ ባለ ሀብት ነው። ኒቆዲሞስ ዝነኛ ነው። ኒቆዲሞስ ባለስልጣን ነው። ኒቆዲሞስ አስተማሪም ነው። በጣም የሚያስተምር ነው። ያስተምራል። የአይሁድ መምህር እኮ ነው። ስለዚህ በመምህርነት ወንበር ተሰጥቶት አንቱ ተብሎ የሚጠየቅ ጥያቄን የሚፈታ ነው። ብዙዎች ከአቅማችን በላይ ነው ይሄ ነገር አብራራን ሲሉት የሚያብራራ የሚተረጉም ነው። ስለዚህ በሕዝቡ ዘንድ በፈሪሳውያን ትልቅ ቦታ የሚሰጠው አለን የሚሉት መምህር ነው። ግን ያለው ነገር ሁሉ ክርስቶስ ጋር እንዳይመጣ ሊያግደው አልቻለም። የውስጥ ጥያቄ ነበረው። መምህርም ሆኖ ታዋቂም ሆኖ ባለሀብትም ሆኖ ባለክብርም ባለወንበርም ሆኖ የልብ ጥማት የልብ ጥያቄ ግን ነበረው። እነዚህ ጥያቄዎች በከበበው ሕዝብ በተቀመጠበት ወንበር በተሰጠው የማዕረግ ስምና ደብዳቤ ብቻ አርፎ ሊቀመጥ ስላልቻለ ወደ ኢየሱስ ክርስቶስ በሌሊት መጣ ይላል። ልብ በሉ። በደርግ ዘመን እንኳን በቅርቡ እግዚአብሔር የለም እየተባለ ሲፎከር ባለስልጣናቱ መጥተው ካስቀደሱ እንደ ወንጀል ሲቆጠር ሌሊት ልጆቻቸውን እየላኩ ክርስትና ያስነሳሉ። በድብቅ ማለት ነው። ቀን ግን እግዚአብሔር የለም የሚሉ ሰዎች ነበሩ እና እንዲያውም በዛ ዘመን ወንጌልን ይሰብኩ የነበሩት እናቶቻችን ናቸው። በጽዋ አድርገው ጽዋውን ይዘው አደባባይ ላይ ጃንጥላዋን ይዘው እመቤታችንን ስዕል ይዘው
ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ አሳልፊልን ይህን ዘመን አሳልፊልን ይህን ዘመን እያሉ ቀስ እያሉ ወንጌል ይሰብኩ ነበረ። ወንዶቹ ባፈሩበት፣ ሴቶቹ ግን ይመሰክሩ ነበረ። በክርስቶስም ያየነው ይሄንን ነው። ደቀ መዛሙርት ሸሽተው ሕዝብ ተበትኖ በጨለማ ሲሄዱ የነበሩት ሴቶች ናቸው። ያም ሽቶ ገዝተው እነ ማርያም መግደላዊት በሕይወት በስጋው ከመሞቱ በፊት ጌታዬ ነው አምላኬ ነው ብላ ታምነው የነበረው በቤተ መንግስትና በቤተ ክህነት ተፈርዶበት በስጋው የሞተ ክርስቶስን በመለኮቱ ሕማም፣ ድካም፣ ረሃብ፣ ጥም የሌለበት ግን በለበሰው ስጋ ሞትን ቀምሷልና ወደ መቃብሩ የተጓዙት ሴቶች ናቸው። እና አንዳንድ ጊዜ ሴት ጓሮዋ ጭምር ያስፈራታል በሚባልበት በዛ ዘመን ለሴት ባለ የወረደ አመለካከት እንደገና መንግስትም ከሰማ ቤተ ክህነትም ከሰማ ሊያስወግዝ፣ ሊያስገድል፣ ሊያስረሽን፣ ሊያሳስር የሚችል ወንጀል ተደርጎ ክርስቶስን መፈለግ መከተል በሚቆጠርበት ዘመን ሴቶች ግን ታማኝነታቸውን ገልጠዋል። ከወደዱ ሳይሰስቱ ካመኑበት እስከ ሞት ድረስ ይሄዳሉ እህቶቻችን በእውነት እና ኒቆዲሞስም በዛ በችግር ሰዓት ክርስቶስ ኢየሱስ ጋር በሌሊት ሄደ ይላል። የማታ ተማሪ ነው ይሉታል አንዳንዶች። ምክንያቱም ከቀን አእምሮ ይልቅ የማታ የሌሊት አእምሮ ይሰበሰባል እና በሀገራችንም የማታ ትምህርት በዳግማዊ አጤ ምኒልክ እንደተጀመረ ይነገራል እና የማታ ተማሪ ሆኖ ኒቆዲሞስ ክርስቶስ ኢየሱስ ጋር ሄደ። አንደኛ ቀን ከሄደ እንዴ እስከ ዛሬ ሳይማር ነው እንዴ እኛን የሚያስተምረን የሚል ሊኖር ይችላል። ሁለተኛ ደግሞ ከክርስቶስ ጋር መታየቱ በራሱ ሌላ አደጋ ሊያስከትል ይችላል። የሆነ ሆኖ ግን ምንም ሆነ ምን ተከለከለም አትዱ ተባለም ይሄ ሰው ክርስቶስ ኢየሱስ ጋር ለመሄድ ልቡ ስለወሰነ ልብ ይፈልግ እንጂ ሰው ልጅ ልቡ ከፈለገ ምንም ነገር ያደርጋል። ልቡ ስለፈለገ ሄደ፣ ክርስቶስ ጋር ተገናኘ፣ በሌሊት ተገናኘ። ከዛም እንዲህ አለ ይላል፣ ጌታ ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና አለው። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። አንተ የምታደርጋቸውን እነዚህን ምልክቶች ሙት ማንሳት፣ ድዊ መፈወስ፣ ለምጻም ማንጻት፣ አጋንንት ማውጣት፣ የጎበጠውን ማቅናት፣ ህብስቱን ማበርከት፣ እነዚህ በባህር ላይ መራመድ፣ እንዲህ አንተ የምታደርጋቸው ነገሮች ማንም ሰው ከእግዚአብሔር ካልሆነ በቀር ማንም ሊያደርግ አይችልም ነው። አሁን ኒቆዲሞስ የተናገረ ያለው ስለ ምልክት ነው። አንተ የምታደርጋቸው ምልክቶች ብሏል። በምልክት ያምናል። አንድ ሁለተኛ ከእግዚአብሔር ዘንድ ተልከህ እንደመጣ እግዚአብሔር በየጊዜው መልእክተኞችን፣ መምህራንን፣ ካህናትን፣ ነቢያትን እንደሚልክም በዚህ ንግግሩ ያምናል። ይሄም ብቻ አይደለም። እግዚአብሔር አምላክ ሰው በየዘመኑ እንደሚያስነሳ ያምናል። ይሄም ብቻ አይደለም። አንድ ተአምር፣ አንድ ምልክት፣ ምንም ነገር ለማድረግ እግዚአብሔር ሲፈቅድ ብቻ ሁሉ ነገር እንደሚደረግም ያምናል። እነዚህን ምልክቶች ከእግዚአብሔር ከሆነ በቀር ማንም ሊያደርግ አይችልም ብሎ እግዚአብሔር ሁሉን እንደሚችል፣ እግዚአብሔር ሁሉን እንደሚያደርግ፣ ምንም እንደማይሳነው ኒቆዲሞስ ያምናል። በመሆኑም እንዲህ አለ፣ ሊያደርግ እነዚህ ምልክቶች ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት አያይም አለው። ኒቆዲሞስ ይዞ የመጣው ስለ ምልክት ነው። እነዚህ ምልክቶች እንዴት እንደሚደረጉ ከእግዚአብሔር ካልሆነ በቀር እንደማይቻሉ ስለ እነዚህ ምልክቶች አሰራር ነው ኒቆዲሞስ ተገርሞ ተደንቆ እየጠየቀ ያለው። ክርስቶስ ደግሞ ምን አለ? ምልክት መዳረሻ እንጂ መድረሻ አይደለም። አንዳንድ ጊዜ አይታችሁ ከሆነ ጂፒኤሳችሁ ሞልታችሁ ስትሄዱ ስትሪቶቹን ያሳያችኋል።
ወይም የምትታጠፉበትን መንገድ ከዚህ አትላንታ፣ ከዚህ ሚኒሶታ፣ ከዚህ ዲሲ ስትሄዱ ያ ጂፒኤሱ ከዚህ ቀጥሎ ይሄ ነው፣ ከዚህ ቀጥሎ ይሄ ነው ብሎ ቦታውን የምትሄዱበትን መንገድ ያሳያችኋል እንጂ በራሱ መድረሻችሁ አይደለም። ይመራችኋል እንጂ ጂፒኤሱ መነሻና ማስጓዣ ነው እንጂ መድረሻና መደምደሚያ አይደለም። ብዙ ሰዎች ምልክት፣ ተአምራትን፣ የአጋንንት መውጣትን፣ የሚታዩ ነገሮችን፣ የሰይጣን መጮህን እንደ ትልቅ መድረሻ አድርገው ይቆጥሩታል። ይሄ ግን ትክክል አይደለም። ዋናው ምግብ ክርስቶስ ጋር መድረስ ነው። ገና አፒታይዘር ተብሎ የተለያዩ ምግቦች ሬስቶራንት ስትገቡ አፒታይዘር ተብሎ መጀመሪያ ላይ ይመጣ አይደለም። አንዳንዱ እሱ ነው ድብና አጥቆ ሁሉን ይበላና ያኛው ምግብ መብላት ያቅተዋል። ዋናው ጠቃሚው ምግብ እኮ ኋላ ነው። እቺ ቀስ ተደርጋ ለጊዜው ሆድህ እንዳይጮህ ሌሎች ሲበሉ እንዳይሸትህ እና እንደው እንዳትረበሽ ረሃብህ ደብል ኤክስትራ ላርጅ ነው የምትሉ እንደዛ ሆኖ እንዳይቦረቀቅብህ ትልቅ እንዳይሆን ረሃብህን ጠበብ ለማድረግ እኔም እኮ ጀምሬያለሁ እንድትል መቆያ ነው። ዋናውን ግን ያዘዝከውን ሜኑ ላይ አይተህ ይጠቅመኛል፣ ይሄ ምግብ ነው ጥሩ፣ ክትፎ ነው ያማረኝ፣ አይ ዶሮ አሩስቶ ነው ያማረኝ፣ ቅቅል ሌላ ጥብስ ነው ያማረኝ ብለህ ያዘዝከው ዋናው ምግብ ገና ነው። እዚህ ጋር ባለው መጀመሪያ ላይ በመጣችሁ በትንሿ አዋዜና በትንሿ ነክረ በላት ነገር አደራ በቃኝ ብለህ እንዳትሄድ፣ ዋናው ሂሳብ እንዳትላቸው። አሁን ብዙ ሰው የመጀመሪያው ላይ ይመጣና ተአምር ያለ ምልክት ያያል። ምልክቱን እንደ መጨረሻ እንደ መድረሻ አድርጎ ይቆጥረዋል። ይሄ ትክክል አይደለም። አሁን ሰዋችንን እያመሰ ያለው ምልክትና የቀብር ስፍራ ነው። እገሌ ሞቶ ለምን ካቴድራል ሥላሴ ተቀበረ ወይ አልተቀበረም? የትልቅ ሰው መገለጫ ካቴድራል ሥላሴ ሲቀበር፣ የትልቅ ሰው መገለጫ ትልልቅ ደብሮች ላይ ወዳጄ፣ ኢየሩሳሌም ቀራንዮ የጌታ መቃብር ጎን እኮ ብትቀበር ትጸድቃለህ ማለት አይደለም። ቱሪስቱም እኮ ያላመነውም ሄዶ ይጎበኘዋል። ላሊበላውን እኮ ሙስሊሙም ሄዶ ይጎበኘዋል። ያላመነው ፕሮቴስታንቱም ሊጎበኘው ይችላል። ሃይማኖት የሌለው ፓጋኑ ሊጎበኘው ይችላል። ዋናው ነገር መጎብኘት ቀጥሎ ነው። መጎብኘት ነው ዋናው ነገር። ከመቅረብ መቁረብ ነው። እኛ ስንቆርብ ኢየሩሳሌም ሳልሳለም ነው ቦታ ይላል ሰው። ኢየሩሳሌም መሳለም ጥሩ ነው፣ የበረከት ቦታ ነው። ታሪኩን ማወቅ ጥሩ ነው፣ ማየት ጥሩ ነው። የክርስትናን መነሻ መጽሐፍ ውስጥ ያሉትን ግን እዛ መመላለስ ብቻ ያን ጉዞ ስላዘጋጀ ስለተመላለስክ ብቻ አትጸድቅም። ለመጽደቅ ንስሐ መግባትና ቅዱስ ቁርባንን መቀበል ግዴታ። መድረሻችን እሱ ነው። ብዙ ሰው መነሻው ላይ፣ ምልክቶች ላይ፣ ተአምራት የሚታዩበት ቦታ ላይ፣ ታሪካዊ ቦታዎች ላይ እያተኮረ ብቻ ይጓዛል። ወዳጄ የጌታን ስጋና ደም ስትቀበል እኮ ጌታ ሆድ ውስጥ ስለሚቀበል ኢየሩሳሌም ባትሄድም መቃብሩ ሆድ ውስጥ ይሆናል። ተቀብሯል ማለት ክርስቶስ አለ ማለት ነው ውስጥ፣ እሱም ባንተ አለ። ኢየሩሳሌምን መጎብኘት የዳነ ሰው ምልክት፣ ክርስቶስ ኢየሱስን ስጋውን የበላ ደሙን የጠጣ ሰው መገለጫ ነው እንጂ ስጋውን ያልበላ ደሙን ያልጠጣ ያልዳነ ሰው መዳረሻ ነው። ካቴድራል ሥላሴ ተቀበር፣ ላሊበላ ተቀበር። የተቀበርክበት ስፍራ ብቻውን አይረዳህም። የሚረዳን በህይወት ዘመናችን ዛሬ ያደረግነው መልካም ስራ። የትኛው ሐዋርያ ነው በክብር የተቀበረ? ሰው ያላገሩ አይደምቅም። እንደ ውሻ እየተጎተቱ እንደ አክርማ ተሰንጥቀው ለአናብስት ተሰጥተው እየነደዱ እንደ ጧፍ እየበሩ እንደ ሽንኩርት ልጠዋቸው አካላቸውን እየቆራረጡ እንዳይሆኑ አድርገው አመድ ዱቄት እያደረጓቸው ነው ስለ ክርስቶስ ረሃብተኞች ችጋራሞች ተብለው ያለፉት። የምን የቪአይፒ በማርሻል ባንድ ቀብር የለም። እነሱ በሰማይ ነው ለዚህ ዓለም የተገቡ ስላልሆኑ እና እኛ መድረሻችንን እዚሁ አድርገን ነው የምንጨነቀው። ለሀገር አፈር አብቃኝ ጥሩ ነው ጸሎቱ፣ ግን አፈሩ ብቻውን አያጸድቅም። ዋናው እዚህው አገር ቤት ያለው ቅዱስ ቁርባንም እዚህም ያለው ቅዱስ ቁርባን እኩል ነው። እዚህ የምትበሉት የክርስቶስ ስጋ ነው፣
ደብረ ሊባኖስም ያለው ክርስቶስ ጋር እኩል ነው፣ ልዩነት የለውም። ቦሌ መድኃኔዓለም ያለው፣ አሰቦትም ያለው፣ ግሸን ማርያም ያለው፣ ቁልቢ ያለው፣ ወለጋ አሶሳ ያለው፣ የትም ቦታ ላይ ያለው እዚህ ቤተ ክርስቲያን ካለው ጋራ እኩል ነው የሚለወጠው። ማመናችን ነው ዋናው። የትም እንሙት የትም እንሁን፣ ዋናው ያለን ሰዓት በአግባቡ እንጠቀም። ኒቆዲሞስ መጣ። መዳረሻውን እንደ መድረሻ አድርጎ ስለ ምልክት አግዝፎ ሲያወራ ክርስቶስ ምን አለ? አጋንንት እኮ ተገዙልን ጮሁልን ብለው ሲነግሩት አይ አለት። ምን ነው አጋንንት ስለለፈለፉላችሁ ደስ አይበላችሁ። ደስ ይላችሁ የሚገባው ስማችሁ በመንግስተ ሰማያት ስለተጻፈ ነው። አየህ፣ ቢጮህልህ ቢያስጮህልህ ቢለፈልፍም ኢንተርቪው ቢያደርግም ሰይጣንና ሔዋን እኮ ንግግር አድርገዋል። እንዴት ነው የሚል ኢንተርቪው አድርገዋል። አይደለም እንዴ? ምን አላችሁ? እንዴት ነው እያለ እኮ እንደ ጥሩ ጋዜጠኛ እኮ ነው የጠየቀው። ሰይጣን ምንድነው እኮ ምን ችግር አለበት? መጨረሻው በሰይጣን ሐሳብና ንግግር ውስጥ ጥሩ ነገር የለም። ምልክት ይፈልጋል። አንዳንድ ሰው በጸበል ቦታ ሰይጣን ጥበብ አለው። ለምሳሌ አንድ ወንድሙን ወይ የሚወደው ጓደኛውን ሊያስጠምቅ የሄደ ሰው እንዴት አድርጎ ነው የሚያጣለው ከወንድሙ? ከዛ ሰው ላይ ሲወጣ ዝም ብሎ አይወጣም። መድኃኒት አድርጎብህ ነው ጓደኛ ነው ብሎ ለብልቦ ይወጣል። ከዛ እያጠመቃለ እንዴ ሲድን እሱ ነው ተባልኩ እኮ ይባላል። እንዴ የገረንዛ ጓደኛ ነው እንዲያደርገኝ ብሎ ሰይጣኑ ወጥቷል። ራሱ ግን ሰይጣን የሆነ ጓደኛውን ይጠምዳል። ሚስትህን ከወንድ ጋር ይዣት ነው የት ነው ያስቃት? ወንድ ላይ ሊል ይችላል። ባልየው ያስጠመቃል። የሆነ ነገር ልኩስ ሳያደርጋ ሄድም። በሰይጣን ንግግር ውስጥ ካላወቅንበት አፍራሽ ነገሮች አሉ። ሴራው ከባድ ነው። ኒቆዲሞስ ክርስቶስ ጋር ስለ ምልክት፣ ስለ መጮህ፣ ስለ አጋንንት መውጣት፣ ስለ ተለያዩ ነገሮች እነዚህ ከባዶች ናቸው ብሎ አግዝፎ መጣ። ክርስቶስ ኢየሱስ ደግሞ የነበረውን ዘግ ጋር መለሰውና እሱን ተወው አለው። ዳግም እሱን ነው የምታደንቀው? እሱ ነገር ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት አይ አለቃ ነው። አራት ነጥብ። ኒቆዲሞስ ስለ ምልክት ያወራል። ክርስቶስ እንደገና ስለ መወለድ ያወራል። አስባችሁታል? ርዕሱን ቀየረበት፣ አጀንዳውን ቀየረበት። አጀንዳ እንዲሆን የፈለገው ኒቆዲሞስ ምልክት ነው። እግዚአብሔር ጋር ስትመጡ ያላችሁን አያጸድቅም። አንዳንድ ሰው እኔ ያልኩት ብሎ ሊያጸድቅ የሚመጣ ሰው አለ። ቤተ ክርስቲያን የእናንተን ሐሳብ ልታጸድቅ አይደለም የጠራቻችሁ። እግዚአብሔር እናንተን የጠራችሁ የእናንተ ምኞት እንዲፈጸም አይደለም። የእናንተን ሐሳብ እግዚአብሔር ይሽርና የራሱን ሐሳብ ይሰጣችኋል። የኛ ሐሳብ ለኛ ጥሩ ስላልሆነ የእግዚአብሔር ሐሳብ ለኛ ስለሚጠቅም የማይጠቅመንን ይተወውና የሚጠቅመን ይሰጠናል። በምንፈልገው መንገድ ቤተክርስቲያን እንድትመራ፣ ቅዳሴው እኛ በምንፈልገው መንገድ እንዲመራ፣ ስርዓቷ እኛ በምንፈልገው መንገድ እንዲመራ፣ የዓለምን ዕውቀት የዓለምን ጥበብ እሻባት በተረዳንበት የእግዚአብሔር ነገር እንዲሆን የምንፈልግ አንዳንዶች አለ። አንድ ጊዜ ብፁዕ አቡነ ፊልጶስ በረከታቸው ይደርብን ያስተማሩኝ ለብዙ ለቁም ነገር ያበቁኝ አባቴ ናቸው። ሊቀ ጳጳሱ የኢሉባቦር ሀገረ ስብከት ሊቀ ጳጳስ ሆነው አዲስ አበባ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ ስንማር አንድ ባለጠጋ ሰው ንስሐ ልጃቸው ነው። እሱ ጋር ሄድኩ። አገር ቤት አይቀመጥ፣ በየሀገር ዞራል። ባለሀብት ነው። ብዙ ካምፓኒ ብዙ ድርጅት አለ እና እሱ ጋር ሄድን። ጸሎት ጸልየው ውዳሴ ማርያም ደግመው በቤቱን ባርከውት ልንወጣ ስንል አንድ ጥያቄ አለኝ አላቸው። ምን ነው እንደው ይሄ ቤተ ክርስቲያን ኦርቶዶክስ ዓርብ ረቡዕ እያለች ቅዳሜ በልተን እሁድ በልተን ሰኞ በልተን ማክሰኞ በልተን መሀል ላይ እየመጣ የሚሰነቀረው ነገር እንዴት አንገቴን እንደሚቆርጠው አለ። ሐሙስ በላን ስንል ዓርብ መጥቶ ደግሞ ይሰነቀራል አለ። እነዚህን ዓርብ ረቡዕን አውጥታችሁ ለብቻ አንድ ቦታ ሰብስቡና የሆነ ወቅት እንደ ፍልሰታ እንጹማቸውና ብንገላገል ይሻላል አለ። ይሄ ሰውዬ ለስጋ ያለው ፍቅር ከሃይማኖት ይበልጣል። ስክሪን ሴቨሩ ላይ ራሱ ጥሬ ስጋ ጮማ አድርጎ መሄድ ይመስለኛል ስልኩ ላይ
ልክ እንደዛ አይነት ያለው ፍቅር የተነሳ ምን አደረገ? እንደዚህ ይውልናል። እሱ ወደሚፈልገው አይ ሮብ ለምን እንደሚጾም ታውቃለህ ወይ? ሐሙስ ለምን እንደሚጾም ታውቃለህ ወይ? በመብላት ውስጥ የሰው ልጅ አይደለም ለነፍሱ በስጋው እንደሚጎዳ ታውቃለህ ወይ? ጤናው እንደሚቃወስ ታውቃለህ ወይ? ገዳማውያኑን ያቸው በ80 ዓመት ይሮጣሉ እንደወጣት በ30 እና በ40 በተቀመጠበት እየሞተ ያለው ጾም ጸሎት ስለሌለ ነው። ያገኘውን ይበላል እንደ መንፈቅ ልጅ ሁሉ ወደ አፌ ነው እንኳን በጅም አይለቅም አለ ወፍረቱ አንዱ እና እንደዛ የተበላሸው ለምንድን ነው? አመጋገቡ ነው። ቤተ ክርስቲያን ደግሞ ስጋዊ ጤንነትን በጾም ጭምር ጠብቃለች። አይደለም የነፍስ ጤንነት ለሰዎች እንዲጠቅም ኦርቶዶክሳውያን ጤነኛ የሆኑት አብዛኞቹ ለዛ እና ሰዎች እዚህ ይመጡና እነሱ በሚፈልጉት መንገድ እነሱ የሚፈልጉትን እንድሰብክላቸው የሚፈልጉ ሰዎች አሉ። በጭራሽ እነሱ የሚፈልጉትን አልሰብኩ። እንደ ወቀሳ ባታበዙ። እንደ እኔ መቾቀስኩ ንስሐ ግባ ስትለው ይከፋዋል። ምን አይተብኝ ነው ይላል። ምንም አላየውብህ። እሳት አደጋ በችግር ጊዜ ቤት የሚገባው ሊደፍርህ አይደለም፣ ንብረትና ሕይወት ሊያተርፍ ነው። ንስሐ ግባ ምልህ ሊደፍርህ አይደለም፣ ላድንህ ነው። ከኃጢአትህ እንድትገናኝ አይደለም፣ ከመሐሪው ከእግዚአብሔር እንድትገናኝ ነው። ንስሐ ግባ ምልህ አንተ ራስህን እንድታተርፍ ነው። በመለኮታዊ ድፍረት ነው የሚነገረው። ሕይወት ለማዳን ነው። ለዓለም የተዘጋጀ ምሕረት አለ። ወደ ሞት እየሄድክ ነውና ተመለስ ነው። ሌላ ምንም ነገር የለም። እና ኒቆዲሞስ የሱን አጀንዳ የሱን ሐሳብ ነው ይዞ የመጣው። የራሳችሁን አጀንዳ የራሳችሁን ሐሳብ ቤተክርስቲያን ለምን እንዲያትሆንም ቤተክርስቲያን ለምን እንዲያትሆንም ስርዓቷ ለምን እንዲያንም እሱ የእናንተ አጀንዳ ነው። ራስ እግር አይሆንም፣ እግርም ራስ አይሆንም። ካህን የካህንን ስራ ይስራ። አብሮም ቢበላ አብሮም ቢጠጣ ቢወጣ ቢገባ ብናየው ስልጣኑ ሰማያዊ ነው፣ መለኮታዊ ነው። በምድር ያሰርከው በሰማይ የታሰረ ነው። በምድር አንተ የፈታው የተፈታ ቃል ኪዳን ነው። ማቴዎስ 16 ቁጥር 16 መጽሐፍ ቅዱሳዊ ነው። ሰማያውያን እሳታውያን ሱራፌል የማይነኩትን ካህናት አባቶች ስጋው ደግሞ ዕለት ዕለት ይነኩታል። ሲወጡ በመስቀል ሳይሆን በእጅ የሚባርኩት ዘመን ደመ መለኮትን ስጋ መለኮትን በነካጃቸው ነው የምንባለው። ስለዚህ እኛ በምንፈልገው መንገድ አይሆንም። አንዳንድ ጊዜ ምን አለ መሰላችሁ? ኃይለኛ ብርሃን ውስጥ የቆየ ሰው፣ ኃይለኛ ጨለማ ውስጥ የቆየ ሰው፣ ኃይለኛ ድቅድቅ ጨለማ ውስጥ እየሮጠ ወደ ብርሃን ሲመጣ ብርሃኑን መቋቋም አቅቶት ያጥወለውለዋል። የዓለምን ዕውቀት በተረዳንበት የእግዚአብሔርን ነገር መረዳት አንችልም። የዓለምን ዕውቀት የፊዚክሱን የኬሚስትሪውን በተረዳንበት ዕውቀት የእግዚአብሔርን ነገር መረዳት አንችልም። እምነት ማለት እንዴት ለምን ሳይሉ ፈቃዱ ይግዛኝ ብሎ ራስን መስጠት ነው። እግዚአብሔር ለእምነት የቀረበ ነው። እናውቃለን ከሚሉ ምሁራን ይልቅ አናውቅም ለሚሉ ለገሊላ ገበሬዎች ራሱን የገለጠና ያብራራ የተብራራ አምላክ ነው ያለ። እኛ ይሄ ይሁንልኝ ብለን በኮሚቴ ተሰብስበን የመረጥነው አምላክ አይደለም። እርሱ ያለኛ ነበረ፣ እኛ ያለሱ አልነበርንም። እግዚአብሔር የመንግስቱ ስጋት ስላለበት ቤቱ ባዶ እንዳይሆንም አልጠራንም። እግዚአብሔር የማንም ውለታ የለበትም። እኛ ግን የእሱ ውለታ አለበት። እኛ ለእሱ መኖር አንችልም። እሱ ያለ የነበረ ነው። የምንጨምርለት የለም። የሚጨመርልን ነው ያለው። እግዚአብሔር ጋር ስንመጣ በነፍስ ጉዳይ ነው። ባለስልጣኑን፣ ፖለቲከኛውን የፈለግከውን ሕይወት ተከተል፣ እሱ የራስ ጉዳይ። እዚህ የምናወራው ግን በነፍስ ጉዳይ ብቻ ነው። አጀንዳችን እሱ እና ኒቆዲሞስ የራሱን አጀንዳ መጣ። ክርስቶስ አጀንዳውን ያንተን አጀንዳ ተወው፣ አይሰራም። እና ትልቁ ነገር ምልክቱ አይደለም ያጋንንት ልፍለፋ፣ የታምር መደረግ፣ የነዚህ እንደዚህ አይደለም። ትልቁ ነገር አለ ትልቁ ነገር ድጋሚ መወለድ ነው። ሰው ድጋሚ ካልተወለደ እግዚአብሔር መንግስት አይወርስም እንዴ አለው። ከበደው ኒቆዲሞስ እንዴ ሊሆን ይችላል አለ። ድጋሚ መወለድ አሁን እንደ ስጋ ነው ያስባል። ሰው ከእናትና ከአባቱ አንድ ጊዜ ተወልዶ እንደገና ወደ እናቱ ማህፀን ደግሞ ካረጀ በኋላ እንደገና ገብቶ ነው የሚወለደው። እንዴት ነው
አለው። አያችሁ እንዴት ነው ሰው አለው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም። ከውሃና ከመንፈስ ሰው ከእናትና ከአባቱ በአብራከ ሥጋ ይወለዳል። እንዴት? ትናንት እንደነገርኳችሁ 23 ክሮሞዞምስ ከአባት 23 ክሮሞዞምስ ወይም ጂን ከእናት ከአባት ወገብ የዘር ፈሳሽ ወስዶ በእናት ማህፀን ደም ያደርገዋል። የረጋ ደም ደሙ ላይ ደግሞ አጥንት ይሰካል። እጅን በእጅ አፍንጫን በአፍንጫ እግርን በእግር ልብን በልብ ቦታውን ሳይስት የእግዚአብሔር ስራ ይገርማል። በእትብት እየመገበ ሰው አድርጎ ወደዚህ ምድር ያመጣው። እናትና አባት ተባብረው አብረው ልጅ እንደሚወልዱ በስጋ ውሃውና መንፈሱ ደግሞ ያብራሉ። ውሃውና መንፈሱ እንዴት ነው ያብሩት? ጥንትም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ውሃውና መንፈሱ አንድ ላይ ሲያብሩ ነው ሰው ከአፈር ላይ የተነሳው። ውሃውና መንፈሱ ሲያብሩ እኔና እናንተ ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ድጋሚ እንወለዳለን። ለምን? የመጀመሪያው ከእናት ከአባታችን የተወለድነው የሚሞት ዘር ነው። ይሞታል። የሚሞት ዘር ስለሆነ ስንጠመቅ ግን ከማይሞት ዘር እንወለዳለን ማለት ነው። አሁን እዚህ ውስጥ ያለነው በሙሉ ከማይሞት ዘር የተወለድን። ሰው ከማይሞት ዘር ተወልዶ እንዴት ነው በሚሞተው ዘር የሚጣለው? ይሄ እኮ በጣም ትንሽነት ነው። በጣም መውረድ ነው። ከመውረድም መውረድ፣ ከውርደትም ውርደት። ገብረ ክርስቶስ ደስታ በቀይ ሸራ ላይ ስዕሉን ሳለው በቀይ ቀለም ስሎ ምን ነው በቀይ ቀለም እንዲያደረከው? ምን ነው በደሙ እንደዚህ ደም አበዛ? ክርስቶስ አፍሪካዊ ነው? አውሮፓዊ ነው? እስራኤል መልኩ ምን ይመስላል ሲባል ያኔ ሳለው በደም ብቻ ሳለው ምን ነው በደም ሲሉት ክርስቶስ በዘሩ ሳይሆን በደሙ ነው ዓለምን ያዳነዋል። ሁላችንም በደሙ ነናል። በደሙ ነው ያዳነው። በብዕር ጫፍ ሳይሆን በደሙ ቀለምነት ነው የጻፈው ታችን። በበጉ ደም የታተምነን ድጋሚ ተወለደ። ዘራችን አይሞትም። እኛ የሥላሴ ልጅ ነን። እኛ የእግዚአብሔር ልጅ ነን። አሮጌውን ዓለም በአዲስ ዓለም ቀይረናል። አሮጌውን ማንነት በአዲስ ማንነት ቀይረናል። በምን በኩል? በጥምቀት በኩል። ታዲያ ለምንድን ነው ዛሬ አንተ እንዲህ ነህ አንተ እንዲህ ነህ? ሰማይ ለመሄድ በእግዚአብሔር መንግስት ለዘላለም ለመኖር እቅድ ያለው ሰው እዚህ እኔ ብሎ ግለኝነት ከጀመረ ሰማይ የመሄድ ፕሮግራም የለውም ማለት ነው። ሰማይ የጋራ መኖሪያ እንጂ ግለኝነት የለም ወዳጄ። ፍቅር ምግባችን፣ ሰላም መኖሪያችን ሆኖ የምንኖርበት ነው ሰማይ። አይሁዳዊ የለም አለ ቅዱስ ጳውሎስ። ግሪካዊ የለም አለ። ሮማዊ የለም አለ። ጥቁር የለ፣ ነጭ የለ፣ አፍሪካ የለ፣ አውሮፓ የለ፣ ኤዥያ የለ፣ ስካንዲኔቪያ የለ፣ አፍሪካ የለ፣ ምን የለ። ሰው በክርስቶስ ኢየሱስ ድጋሚ ልጅነትን አግኝቶ ተወልዷል በጥምቀት። ሰው ተወለደ ነው የሚባል። እዚህ ብሔር ተወለደ አይባል። የጎሳ የዘር መነጽር ከዓይናችን ላይ ይውጣ። ሰው በሰውነቱ ይወለድ። ሰው እኮ እግዚአብሔር አውሬው እባቡን እንደተባለ ነው ያለው። ጅብ እንደሆነ ነው ያለው። አንበሳ እንደሆነ፣ ነብር እንደሆነ ያለው ሰው ነው። ሰውን ተብሎ ሰው ሳይገኝ ቀረ። ወደ አውሬ የተቀየረ። አንበሳን ሄዳችሁ ለምን ሰው ትገላለህ ብትሉት ልበላ አውርቦኝ ይላችኋል። ሰው አለ አይደለም ወይ የማይበላውን ሰው የሚገለው? ውሻ አጥር ሲዘል፣ ሌባ አጥር ሲዘል ውሻ ይጮሃል። ለሕጉ መጣስ መጮህ የነበረበት አትስረቅ የተባለ የሰው ልጅ ነው። ራሱ የሰው ልጅ ሌባውንና ውሾች ደግሞ ስለ ሕጉ መጣስ መጮህ ጀመሩ። በተዘዋዋሪ ሰው ከእንስሳ አነሰ ማለት ነው። የበለዓም አህያ መልአኩን ስታይ ዘውልቃ ሁለት መልአኩ እኮ አህያ ማየት ያቃተው በኃጢአቱ ብዛት። አህያ ወደ ሞት አትሂድ ብላ በለዓምን ስትከለክል እሱ ግን ወደ ሞት ሲሄድ ነበር። ታው እያለች ትከለክለው ነበር። የነብዩን እብድነት ያገደችው እኮ ቃል የሌላት አህያ በሰው ቃል ተናግራ። ከሰው አንደበት እግዚአብሔር የአህያን የድንጋይን ሊመርጥ ይችላል።
ሊከፍት ይችላል አንደበታቸው። ምን ይሳላል? እና በዘር አንጣላ። ሁላችንም አፈር ነን። ተመልሰን ወደ አፈር የምንገባ የአንድ ሰዓት ትኩሳት የሚበቃን የማናውቃት የወባ ትንኝ የምትገለን ለነበር የምንጨው የዝና መጨረሻ ብቻን መቃብር መሄድ፣ የሀብት መጨረሻ ራቁትን መቀበር፣ የስልጣን መጨረሻ ብቻን ወደ መቃብር መሄድ፣ ያለ አጃቢ ጥይት በማይመታው መኪና በብዙ ወታደር ይከበበ የነበረው አንዱም ወታደር አብሮ እኮ ለጥበቃ አይመደብም። ከሞተ ሞተ ነው። ከማን ጋር ማን ሲቀበር አይታችኋል? ማንም። ሁሉ ከንቱ ነው። የከንቱ ከንቱ ነው። ትልቁ የሰው ልጅ ከማይጠፋው ዘር ተወልዷል። ድጋሚ ልትወልዱ ያስፈልጋችኋል። ድጋሚ ተወልደናል። ለምን ተወለድን? ድጋሚ በጥምቀት በኩል የመጀመሪያው ሰው ሲወለድ ቁርጥ እናቱን ይባላል፣ ቁርጥ አባቱን፣ አክስቱን፣ አጎቱን። አሁን ደግሞ በመንፈስ ቅዱስ ሲወለድ ቁርጥ እግዚአብሔር። የተጠመቅን ሰዎች ቁርጥ ክርስቶስን ነን። እኔን ምሰሉ ብሏል። እሱን የምንመስልበትን ልጅነት አግኝተናል። እሱን የምንመስልበትን ልጅነት ካገኘን የሚያጣላን ነገር የለም። ከሚሞተውን ትተን የማይሞተውን ይዘናል። ምድራዊውን ትተን ሰማያዊውን ይዘናል። ጊዜያዊውን ትተን ዘላለማውን ይዘናል። የሚጠፋውን የሚደበዝሰውን ሳይሆን ፈክቶ ዘላለም የሚኖረው የደስታን ቤት፣ የሚፈርሳውን የማይፈርስ ቤት፣ የማያልቅ ደስታ፣ ፍጻሜ የሌለው ህይወትን መርጠናል። የዘላለም ህይወት የሚጀምረው ሄደን አይደለም፣ ዛሬ ነው። ዛሬ ነው። ካመንበት ቅጽበት ጀምሮ ዛሬ ነው ምን ጀምሮ መገለጫችን እሱ ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ስጋ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደ ደዌ ይነፍሳል፣ ድምፁንም ትሰማለህ። በሚታይ ስነ ስርዓት የማይታይ ልጅነት ይገኛል። ወደ ደዌ ይነፍሳል፣ ድምፁንም ትሰማለህ። እያዩ መወለድ በስጋ የለም። እኔ ሲወለድ እያየሁ መወለድ የለም። በቃ ነገሩን መወለድ አላስተውለው። እንዲህ ነበር ስወለድ አስተውዬ እኔ ማን ፎታ እንደተቀበለኝ ምን የተወሰደ እንደሆነ አላውቅም። ነገሩኝ። በስጋ እንኳን እያዩ መወለድ የለም፣ እንኳን በመንፈስ። በዳግም ልደት ስንወለድ ስነ ስርዓቱ ይታያል። ግን በማይታይ ልደት ድጋሚ የሰው ልጅ በሚታይ ስርዓት የማይታይ ልጅነትን በእግዚአብሔር ዘንድ ያገኛል። የሚጨበጥ ነው ሰማያዊ ልደትን ምስጢር እና ይህ እንዴት ሊሆን ይችላል? ኒቆዲሞስ እንዴት ሊሆን ይችላል አላሁን። ይህ እንዴት ሊሆን ይችላል? እንዴት ካሉት እንዴት የማያስብል ነገር የለም። መሬት ያለ ዘር ሴት ያለ ወንድ ትጸንሳለች። እንዴት ቃል የሌለው አህያ በሰው ቃል ተናግሮ ነብዩ እብደት ታገደ። እንዴት ትንቢተ ዳንኤል ምዕራፍ 4 ንጉሥ ናቡከደነፆር በትንቢቱ ምክንያት ከቤተ መንግስት ወርዶ 7 ዓመት ከነከርከሮ ከነቀጭኔ ጋር ወደ ፓርክ ገብቶ መኖር ጀመረ። አውሬ ሆነ። እንዴት መጽሐፍ ቅዱስ ላይ ያለ እንዴት የሚያስቡ ነገሮች አሉ። ግን ማመን እንዴት ለምን ብሎ የለም። ክርስቲያን አማኝ በጥምቀት በውሃ ልጅነት ይገኛል ሲሉት አንድ ክርስቲያን ነኝ የሚል ሰው እንዴት ካለ ክርስቲያን መሆን አይጠበቅበትም፣ ፈላስፋ መሆን በቂው ነው። እግዚአብሔር ግን በመናኛው ነገር በሚታየው ውሃ ጥንቱንም ተአምር ትልልቅ ነገር የሰራው እነ ፈርዖንን ያስጨነቀው በቅማሉ እዛው ባለው ውሃውን ደም እያደረገ እዛው ነው። እግዚአብሔር በትንሹ ነገር ነው ትልልቅ ነገር የሚሰራው። ምክንያቱም ስነ ፍጥረት እግዚአብሔርን እንጂ እኛ ነው ያለው። ስነ ፍጥረት ከእግዚአብሔር ጋር ነው ቁርጡ የመጣ ቀን የሚሰለፈው። ፈርዖን ላይ አይተናል። ያን ሁሉ በረዶ፣ ንባቡን፣ ጊምጡን፣ ተምቹን የቆላውን ዝንብ እያመጣ ጉድ ሲሰራቸው አይተናል። ሁሉን ልጠቀም ካለ እግዚአብሔር መጠቀም ይችላል። እግዚአብሔር ሲጣላ አርጩማ አይቆርጥም ያደርገዋል እንጂ ነገር እንዳይጥም አጥቆ ነገር እንዳይጥም ቋንቋ መደበላለቅ ይችላል። እዛው ሰናዖርን ግን እግዚአብሔር ወጋ ነው ሲሉ እኮ ቋንቋቸውን አንዱ አንዱን እንዳይሰማው አካፋ አምጣ ሲል ድንጋይ፣ ድንጋይ አምጣ ሲል ዶማ እንዳይግባባ ማድረግ ይችላል። እግዚአብሔር የሚሳነው ነገር የለም። ብዙ ሩቅ ቦታ አትሄዱ። ከዚህ ካጠገባቸው አላየንም እንዴ? በትንሿ ቫይረስ አውሮፕላን ጨረቃ ላይ ይወጣለው ብሎ ምዝገባ የጀመረ የሰው ልጅ ከቤት እንዳይወጣ በአንዲት ኮሮና ቫይረስ ቤቱ ቁጭ ሲያደርግ፣ በጅምላ መቃብር ባል ሚስቱን እንዳይቀብር ሲያደርግ፣ የምንተነፍሳት አየር ከባድ ሆና መጨባበጥ፣ ደህና ዋልክ ደህና አደርክ እንዴ እንዲህ መሰብሰብ
ልክ ማገብተን ነበር እንደ እውነት አቅማችንን አይተናል። እንደ ወዳኛን አቅማችንን ማንን ምንም እንደሆነ የኃያላን የጠቢባን ጥበብ ከንቱ ሆኖ ዓለም አውሮፕላን አይበርባት የዓመት ፈቃድ የወጣችበት ምድር መኪና አይሄድባት የዓመት ፈቃድ የወጣችበት ባለ ልጁ ሴሌብሪቲው ትልቁ ሰው ጊዜ ሰጥቶ አገር ቁጭ ብሎ ተቆልፎ ልክ ያየበት የት ሀብት ስላለ የትም አትሄድም። የት ሆሊዴይ የለ ምን የለ መብረር ቁጭ አሳስሮ እግዚአብሔር ቁጭ አደረገበት። ቁጭ እንደው እኛንማ ጠብቆናል። ለሐምሌና ሰው ይሞታል መቃብር አዘጋጁ ሲባል አስባችሁታል? እና እኛን ነበር እነሱ ያሰቡ። የምንሄደው በትልቅ በአንድ አውቶቡስ 300 ሆነ። እድራችን አንድ ላይ ቤት 8-9 ሆኖ የሚተኛ ከወጣ ግን ትሞታለህ ሲባል ቤት ቁጭ ካለ መሞት ነው። ያሞት ይሞት ብሎ እኮ ሰው ወጣ፣ ያስቀድሳል፣ ይጾማል፣ ይጸልያል፣ ይሄዳል። ግን ሐምሌ ላይ ሞት የለም፣ ሰኔ ላይ አይቶች ሆኖ ሞት የለም። ቀጠለ ጳጉሜ እስከባ ሞት የለም። መስከረም እንዴት ነው የማይሞቱት ብለው ሪሰርች ጀመሩ። አንሞትም አንሞትም። አይ እነዚህ እኮ ድሮ ክትባቱን ጸረ ስድስቱን ማንጀራት ገትሩ ስለሚወጉ ነው። አይ ድሮ እኮ በቃ አረግሬሳውን ምኑን የሚበሉት ነገር ነው። ከዛ ይከፋ ምን ይመጣባቸዋል? የአየር ሁኔታው ነው፣ ኑሮው ነው። ከኮሮና ባሰ ነው የሚኖሩት ብለው ብዙ አሉ። አይደለም ግን አይደለም። አባቶች ማዕጠን እየዞሩ ያጡ ነበር። ከተማው ያለቅሱ ነበር። የተሰወሩት በረሃኞቹ ሁሉ ችን ሀገር አተዋት እያሉ ሸፍኖ እኮ ነው ያሳለፈን። ከዛ ይልቅ እኮ በመኪና አደጋ የሞተው ይበልጣል። በቅጥቅጣ ውስጥ ሲሄድ እኮ ገደል የገባ የሞተው ይበልጣል። መቼ ነካን? እግዚአብሔር እንደሸፈነ አይታችሁ። ዓለም አቅሟን አየች፣ አቅሟን አየች አለ። እግዚአብሔር ግን ከኛ ጋር ሆኖ መብርሃን ያስራት አገሯ ልጆቿን አልተወችም። ሰማዕቱ ቅዱስ ጊዮርጊስ አልተዋትም። በመብረቅ በነጎድጓድ ተዋግቶላታል። እሱ የጠበቀ ነው። አሁንም ያለነው እኮ በእግዚአብሔር ከኮሮና የባሰ ደግሞ ዘረኝነት የተዘራ ያንተ ካርታ፣ ያንተ ባንዲራ፣ ያንተ እንትን ያጠላት ነው የተባለ ያደጉ በዛ ሁሉ ጥላቻ ውስጥ እንደ ቆመን መሄዳችን እኮ እችንም ታልቆ እግዚአብሔር አብሮ ስላለ ቃል ኪዳኑ ስላለ ነው እንጂ እኮ ሩዋንዳ በ30 ደቂቃ የሬዲዮ የዘረኝነት ቅስቀሳ መልእክት እኮ ነው ከ800,000 ሰው በላይ የታረደው። ውሃው ደም እስኪሆን ድረስ የሰው ደም እንደ ጎርፍ የወረደው እግዚአብሔር ማልተውንም የጠበቀን ነው። ክብር ለስሙ ይሁን። ክብር ለስሙ ይሁን። እግዚአብሔር ተአምር ይሰራል። ኢየሱስ መልሶ እንዲህ አለው፣ ይህ ሊሆን እንዴት ይችላል አለ ኒቆዲሞስ። እንዴት ይችላል ተብሎ እግዚአብሔር ሁሉ ነገር ይችላል። የማይችለው የማያደርገው የለም። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን ሁሉ አታውቅምን? አንተ የእስራኤል መምህር አለማወቁን አልገባህም? ነገሩ እንዳለው ለአይምሮ ውሱነት ላለው አይምሮ ነገሩ መተለቁን ከመንገሩ በፊት የአይሁድ መምህር ብሎ ክብር ሰጥቷል። ዝም ብላችሁ ሰውን ወደ መተቸት አትግቡ፣ አይሰማችሁም። ምን አይነት ወጥ ነው የሰራሽው አትበል። ቸኩላ ሰርታ ይድረስ አድርጋው ከሆነ እንደ ድሮ ካልሆነ ድንገት ምን አይነት ወጥ የሰራሽ በጣም ጥሩ ነው ደክመሻል፣ ግን ዛሬ ትንሽ መጀመሪያ መስግነ እቺ ነገር ግን ጨዋ በዛላለች ብትል ተሰማለች። ከመጀመሪያው ግን እንደው ምን ጉድነሽ ካል ምን ጉድነህ አንተም አትሰማህም በፍጹም። ደግሞ ሴቶች በልከው ሸሚዝ ተኩሽ ካልካት አትተኩስም። እናቴ ደክሞሻል ተይ ካልካት 50 ሸሚዝ ተኩሳለች። ታይ ወይ ነው ያለው ከስራ ውለሽ ደግሞ ቢያንስ ተረድተሃታል። ከመርዳት የኪስ ጉዳይ ነው፣ መርዳት የልብ ጉዳይ ነው። እና በእልክ ሰዎችን ከኔጌቲቭ ነገር ከጀመራቸው ያሰማቸው ተማሪው ከ10 9ን አግኝቶ ያጣው ላይ ብቻ ያማል። ይሄ እንደዚህ ነገር ያለ እንዴት ከምትሉ 9ን በማግኘቱ መጀመሪያ አድርጉት። እንዴት ጎበዝ ነው ይሄ ይቺ ግን ለሌላ ቀን በደንብ እስቲ ያጣትን ነገር አጠንክርና ተኩረ ስራባት ጎበዝ ስትሉት እንዴት ነው ድምጽ ያነሳል አይደል? ህፃን ልጅ ሲወድቅ ጎበዝ ጀግና መሰ ወድቆ ጎበዝ አለ እንዴ? ግን ሰው ከሌላ አልቅሶ ይተኛል። ተመስማት ጎበዝ ነኝ አንበሳ ስትሉት ይደርግና እንደው ይስቃል፣ ይነሳል፣ ድምጽ ያነሳል፣ ድምጽ ይጥላል። ስብር ነው የሚያደርጉ ሰዎች አሉ። ስብር አንተና አሁን ሰው አናውቅህም? አዎ ታውቀኛለህ። ሳትሳቀቁ ነው ታውቀኛለህ። እንዲህ አልነበርክም? አዎ ነበርኩ። እንዴ
ሳትሳቀቁ። የኔ ህይወት ድሮና አሁን ይለያያል። ድሮ ሌላ ታሪክ፣ አሁን በክርስቶስ ተቀይሯል። የድሮ ታሪካቸው አትሳቁበት። ለሰባሪዎች ቦታ ተሱና ክርስቶስ ኢየሱስ ምንድነው አንተ አለው። ይሄን ሁሉ አስረድቶት ከውሃና ከመንፈስ ብሎት ምልክት ብቻውን መዳኛ አይደለም ብሎት መዳረሻ እንጂ መድረሻ አይደለም ብሎት ውሃውና መንፈሱ አብረው እንዴት ድጋሚ ልጅነት እንደሚገኝ ካስረዳው በኋላ ኒቆዲሞስ ገና አልተዋለበት። እንዴት ሊሆን ይችላል? የራስ ጉዳይ፣ ካመንክ ምን ካላመንክ የራስ ጉዳይ አላለው። እስኪገባው ድረስ ታገሰ። አያችሁ፣ ትዕግስት ድንጋይ ይጠብሳል። እኛ ትዕግስት የሚባሉ ብዙ ሰዎች ስም አላቸው፣ ግን ፈጽሞ የመጨረሻ ነጥባቸው ናቸው። ትዕግስት ሰው አገር ሊገዛ ይችላል፣ ከተማን የራስ ማድረግ ይቻላል። ትዕግስትን የራስ ማድረግ ግን ጥሩ ነው። ከማንጸጸትባቸው ነገሮች አንዱ ትዕግስት ነው። ልክ ልኩን ልንገረው አባቱ ብላችሁ ልክ ብትነግሩት ምንም ሰውየውን ልክ አስገባዋለሁ ትላላችሁ እንጂ ልክ አይሆንም። ክርስቶስ ልክ አይደለም የሚያስገባ፣ ልክ ነው የሚያደርገን። እና መታገስ ያችን ሰዓት ካሳለፋችኋት እኮ እንዴት በቃ ደስ ይላችኋል። አትጸጸቱ። እንኳንም እንደው እግዚአብሔር አፌን ያዘኝ ያላችሁበት ነገር የለም። ቸኩላችሁ እንዲህ ነው አትበሉ። መጨረሻው ሰዓት እና በትዕግስት ሰው መለወጥ፣ መጠበቅ፣ መታገስ። ሰው በትዕግስት በማለት ነው መኪና አደጋ አብዛኛው ትንሽ ደቂቃ አንድ ደቂቃ መታገስ አቅቶት 5 ሰዓት ሙሉ ተጋጭቶ ይቆማል። ታገሱ። ክርስቶስ ትዕግስትን ለሰው ልጅ ያስተማር መታገስ። አያችሁ፣ አስረድቶ አሁንም ኒቆዲሞስ አልገባው። አሁንም ወደ ማስረዳት ነው መሄደው። አንተ አለው መምህር፣ መጽሐፍትና ተምሮ ያስመሰከረ ሁሉ ከሱ የሚማር ተጠያቂው ሰው በነዛ አክራሪዎች በነዛ እንደው ትንኛ አጥሪዎች፣ ከሳሾች፣ ተመጻዳቂዎች ፊት እንኳን መምህር ተባለ ሰው። ስለዚህ አንተ አለ የአይሁድ መምህር ስትሆን አለ ቦታውን ሰጠው። አንድ የአይሁድ ሁለተኛ መምህር ምን አይነት ህዝብ ላይ እንደነገሰ ሳይ የአይሁድ መምህር ስትሆን ግን አለ እስከ ዛሬ አያችሁ፣ እስከምን እስከ ዛሬ እንዴት ይናታው? አንዳንድ ሰው ለምን ያለ ነው ዕውቀት በቃኝ የሚል ጋኔን፣ ይሄ ሰይጣናዊነት የሰይጣን መንፈስ ነው። ዕውቀት በቃኝ የሚል ከባድ መንፈስ ነው፣ አደገኛ መንፈስ ነው፣ ሊገሰጽ የሚገባው። አንድ ጳጳስ አንድ ሰው አይቶ አንተ ለምን አትማሩ? ተምረህ ለምን ቄስ አትሆንም? አሁን ዲቁና ላይ እኮ ብዙ ሰው ላይ ባለበት ለምን ተምረህ ወደዚህ ማድረግ አታድርገው? ምን እየበላው ልማር? በጀት የለም አለ። ምን እየበላ ነው የምትደነቁረው? አለ። መቼም ለመማር ብለን የምንበላው የለም፣ ለመኖር በምንበላው ነው የምንማረው። ልክ እንደዛው ለመኖር በምንበላው ለመኖር ከመደንቆር ለመኖር መማር ይሻላል። ለመኖር ብለን በምንበላው ሰው ልጎብስ ካለ ምንም ነገር ማድረግ ይችላል። እና ዕውቀት በቃኝ አትበል። አንዳንድ ሰው አውቀዋለሁ ምን አዲስ ነገር አይናገሩም። ቄሶች ያው ነው ምናውቀው አዲስ ነገር የለም። አዲስ በእርግጥ ሰባኪው ተደጋጋሚ በሆነ ስብከት ህዝብ ላለማሰልቸት አንብቦ ተዘጋጅቶ ክርስቶስ 30 ዘመን የመሰወር ጊዜው ነው፣ 3 ዓመት የመገለጥ የማንበብ ጊዜው አገልጋይ ትልቅ መሆን አለበት። ረጅም ሰዓት የመናገር ጊዜው ትንሽ መሆን አለበት። የዝግጅት ጊዜ ለሐኪሙ፣ የዝግጅት ጊዜ ለካህኑ፣ የዝግጅት ጊዜ ለአስተማሪው፣ የዝግጅት ጊዜ ለባለትዳሮች፣ የዝግጅት ጊዜ ለአባት፣ የዝግጅት ጊዜ ለወጣት ያስፈልጋል፣ ለሁሉም። ከዛ ምን አለ? እስከ ዛሬ ይሄን አታውቅምን? ከዛ አንተ የእስራኤል መምህር ስትሆን ይሄን አታውቅምን? እውነት እውነት እልሃለሁ የምናውቀው እናገራለን፣ ያየውን መሰክራለን፣ ምስክርነታችን ግን አትቀበሉ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ሰው በእናቱ ማህፀን እያለ ይህ ዓለም ሰፊ ነው ቢሉት እንዴት ይላል? ያ ነው ለሱ ዓለም። እዚህ ሲመጣ ደግሞ ይሄን ሰፊ አይና ያኛው ስለ ሌላ ትልቅ ሰፊ ሲነግሩት ላያምን ይችላል። ስለ ምድራዊ ነገር ስነግራችሁ ካላመናችሁ ስለዛኛው ነገር በነገራችሁ እንዴት ታምናላችሁ? ስለ ሰማያዊ ነገር እንዴት ታምናላችሁ?
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ስለ ራሱ የተናገረ ነው። እርሱም በሰማይ የሚኖር የሰው ልጅ ነው። ከአብ አንድነት ሳይለይ ወደ ምድር ረጅም ፈትል የወረደው በሥጋ ማርያም የተገለጠው ከአብና ከመንፈስ ቅዱስ ጋር እኩል አምልኮ የሚቀርብለት ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ በተለየ አካል እንደ ዓይን ጥቅሻ የዕለት ጽንስ ሆኖ የተጸነሰ በሥጋ ማርያም የተገለጠ በደሙ ቀለምነት ስማችን የጻፈው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። ከዛ እንዲህ አለ፣ ሙሴ በምድረ በዳ እባብን እንደሰቀላል ይሄን አሰብስገው እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ዘኍልቍ 20 ቁጥር 4-9 ላይ እስራኤል አጉረመረሙ፣ እስራኤል በደል ሰሩ፣ እስራኤል ኃጢአት ሰሩ። በቃ አመሰግኑም ተመስገን አይሉ። እስቲ ተመስገን በሉ። እነሱ ማጉረምረም ብቻ ከሚደረግላቸው 1000 ነገር የጎደለባቸው የግብፅ ዱባ በባርነት ያለ ዱባና ምስር ምንቸት እንጂ በነፃነት ያለ ቆሎ አልፈለጉትም። ያው ሰማዩን ዝቅ አድርጎ መና ምድሩን ብቅ አድርጎ ውሃን እያፈለቀላቸው አጉረምረሙ። አያመሰግኑ። የማያመሰግን ሰው መጨረሻው ጥሩ አይሆንም። ከዛ እግዚአብሔር እባብ አስነሳና እየነደፈ ፈጃቸው። መጡና ሙሴ ሆይ አሉት። አቤት። እግዚአብሔርን ለምንልን እባክህ፣ በድለናል አንተንም እግዚአብሔርን ማለት የፈረደበት ሙሴ ለመነ። እግዚአብሔር ምን አለው? የናሱን እባብ ስራና በዓላማ ላይ ስቀል አለ። ሰቀለ፣ ሰራ። ያን ያየ ሁሉ በዛኛው በመርዛማው እባብ የተደንደፈ ሰው ካለ ሙሴ የሰቀለውን የናሱን እባብ በዓላማ ላይ ሲያይ እንዴት እኩል ብለ ሲያይ ይድናል። አያችሁ፣ የመጀመሪያው እባብ መርዝ አለ። የመጀመሪያው ይገናል። ያንን እባብ የመሰለ ያንን እባብ መስሎ ግን መርዝነት የሌለው አያችሁ፣ አዳኝ ሆነ። በብሉይ ኪዳን ታላላቅ ሰዎች ተነስተው ለሰማይ ለምድር የከበደ መስዋዕት ሰውተው ስባት ይሰዋል። የዋኖሶች፣ ርግቦች፣ የጠቦቶች፣ የጊደሮች ደም የሰውን ልጅ ማዳን አልቻለም። በደለኛን ነፃ ማውጣት አይችልም። መርዛማው እባብ መድኃኒት መሆን አይችልም። ግን እባቡን የሚመስል መርዝነት የሌለው ዳግማዊ አዳም የተባለ ንጹሐ ባህሪ ኢየሱስ ክርስቶስ በማዕከለ ምድር በቀራንዮ አደባባይ ተሰቀለ። ያን እባብ ያዩ ሁሉ እንደ ዳኑ ዛሬም ወደ ክርስቶስ የሚያዩ ወርዷል፣ ተወልዷል። በዙፋን ጌትነቱ ሳይሆን በመስቀል ውርደቱ፣ በበረት ውርደቱ አድኖኛል። ሲኦልን መዝብሯል። ሞቴን በሞቱ ድል አድርጓል። በታላቅ ኃይልና በታላቅ ስልጣን ተነስቷል። ሰልስት ተስፋ መቁረጫ ለቅሶ በሚለቀስበት ተስፋ ቀጣይ ክርስቶስ ተነስቷል። ከሞት ተነስቷል የሚል የምስክር ወረቀት መስጠት ተጀምሯል። ሞት በሞት ሁሉን የገዛው በራሱ በሞት በክርስቶስ ሞት ተገዝቷል። የድል ቀን የትንሣኤ ቀን ለኛ ነው። ለሞት ግን የሞቱ ቀን ነው፣ ያዘኑ ቀን ነው። ሞት ሞቷል። ዳግም ሊፈርድ ይመጣል በክብር ያደረገው ጌታ ብሎ አዲስ ሰማይ አዲስ ምድር አለኝ በእርሱ አምናለሁ። አምላክነቱን ጌትነቱን በኢየሱስ ክርስቶስ አምናለሁ ያለ ሰው፣ ያመነ ሰው፣ አምኖ የተጠመቀ ሰው፣ ድጋሜ የተወለደ ሰው ወደ ክርስቶስ ወደ ተሰቀለው ወደ ቀራንዮ ቁስለኛ ወደ ደማልን ተራብቶ ወደ አለበሰን ተጠምቶ ወደ አጠጣን ወደ አረካን ወደ እሱ ስንመለከት ሁላችንም እንድናለን ይላል። እኛ ወደ እሱ የተመለከት ድነናል። ያልተመለከቱ ያላመኑም አምነው ወደ ተሰቀለው ክርስቶስ ሲመለከቱና አዳኝ ጌታ ይስሉ ያን ጊዜ ይድናሉ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን እንጂ ዓለም በዓለም ላይ እንዲፈርድ ወደ ዓለም አላከውምና በእርሱ የሚያምን አይፈርድበትም። በማመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃን ይጠላልና
ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥን ወደ ብርሃን ይመጣል አለ ክርስቶስ ኢየሱስ። በእኔ የሚያምን የዘላለም ሕይወት፣ በልጁ የሚያምን የዘላለም ሕይወት አለው ብሎ በዚህ ደመደመው። ያመነ በክርስቶስ የተጠመቀ ድጋሚ ልጅነትን ያገኘ ሞትን አያይም። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መንግሥተ ሰማያትን ያወረስልን። መምህራችን መምህር ምህረተአብ ከትናንትና ጀምሮ በመካከላችን ተገኝተው ይህን የመሰለ ትምህርት አስተምረውናል። በእውነቱ ሁላችሁም እንደምታውቋቸው በተለያየ ሶሻል ሚዲያ በተለይ ደግሞ